ባለትዳሮች ሴቶች ይሄን ነገር በጣም ሲበዛ ተጠንቀቁ። በደካማ ጎናችሁ ገብተው ትዳራቸውን ምስቅልቅሉን የሚያወጡ ደካማ ጎንሽን፣ የዋህነትሽን፣ ቅንነትሽን፣ መልካምነትሽን ተጠቅመው ሃይማኖት ሰዎችም ይሁን ኖርማል ሰውም ይሁን ጎረቤትም ይሁን የባለቤት ዘመድም ይሁን የምታውቂው ሰውም ይሁን በደካማ ጎንሽ ተጠቅሞ ትዳርሽን መስቀልቅሎ ሊያወጣ ይችላል። በተለይ ሴቶች ከሆናችሁ በጣም ሲበዛ ተጠንቀቁ። ብዙ ሚሊዮን ሰው አሁን ቤቱን እያጣ ያለው በቃ ይሄ በደካማ ጎኗ ገብቶ እባክሽን አግዥኝ፣ ትዳሬን አጥቼ ልጄን አጥቼ እንዲየሆንኩ እያለ ቀስ ብሎ ለስለስ ብሎ ወደ ህይወቷ ይገባል። በህይወቴ እኮ እግዚአብሔር የሰጠኝ አንቺን ነው፣ ያለ አንቺ መኖር አልችልም ብሎ ደግሞ ከወር በኋላ ማውራት ይጀምራል። በገዛ እጃው ለማገዝ የገባችበትን ነገር በጣም በሚያስደነግጥ ሁኔታ ቤቷና ህይወቷ ምስቅልቅል አድርጎ ይወጣል። እና በተቻላችሁ መጠን ያገባችሁ ሴቶች ከሆናችሁ በጣም ሲበዛ ጠንቃቆቹ። አንቺ ማነሽና ነው እሱን የምታረጋጊው? በምቺው ነገር አርጊ፣ ከዛን በዛው ወደ ራሱ ዓለም ይሄድ። ነገር ግን እያረጋጋሁት ነው እያጽናናሁት ነው በቃ እንደ ወንድሜ ነው ማየው ምናምን ካላችሁ ነገ ከገባችሁበት አትወጡበት። ብዙ ሴቶች እንደዚህ አይነት ነገር ውስጥ ገብቶ ዛሬ መውጣት አቅቷቸዋል። እና በጣም ሲበዛ ተጠንቀቁ። ባለትዳር ሴቶች ከሆናችሁ በቃ የሆነን ሰው ገደብ ሊኖርሽ ይገባል። ይሄ በየዋነትሽ ተጠቅሞ በኋላ ላይ ወድጄሻለሁ ያላንቺ መኖር አልችልም። ትዳር ያላትን ሴት ወንድም እንደዛው በቃ በየዋነት ገብታ አንተ ገንዘብ ያገዝካት ሴት ያላንተ መኖር አልችልም ራሴን አጠፋለሁ ብላ ቤት ልትበጠብጥ ይችላል። ገደብ ይኖራቸው። የሆነን ሰው ትረዳዋለህ፣ ከዛ በኋላ እዛው በርቀት። ከዛ ውጭ ግን ይሄ በየዋነታችሁ የምታደርጉት ነገር የሆነ ጊዜ ዋጋ ያስከፍላችኋል። ቤታችሁን ትዳራችሁን ይበጠብጣል። እና ገደብ ይኖራችሁ። ከጓደኛ ጋር ከዘመድም ጋር ሰው ሲመጣም ገደብ በመጠን። መጽሐፍ ቅዱስ በጣም ወንደው ቃል በመጠን ነው። ከሁሉ ጋር በመጠን በጥበብ ብትበሉ ጥሩ ነው። ትንሽ አስቡበት ለማለት ወዳለው። ስለ ትዳሬ መማከር እፈልጋለሁ፣ አውጥቼ የማልጨርሰው ብዙ ቁስል ውስጥ ያለ ተናግሬ የማልጨርሰው መማከር እፈልጋለሁ፣ ሰላም መሆን እፈልጋለሁ ምትሉ ካላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ።